ሰላም ሰላም ውዶች፣ ደህና አደራችሁ? ሰላም አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ልጆች ትንሽ ቀርቶኛል። በእናታችሁ 50 ልገባ 31 ነኝ እና ሼር ላይ ኮሜንት አድርጉልኝ። በእናታችሁ አበረታቱኝ። እኔን እህታችሁ። እኔ እኮ የመዳም ቅመም እንደናንተ በስደት ሀገር ነው የምኖረው እና አበረታቱኝ፣ አበረታቱኝ። እናንተ ክፈቱ። መልካምነት ለራስ ነው። እሺ ውዶች፣ መልካምነት ለራስ ነው እና አበረታቱኝ። አደራ ብላለው። ቁርስ ሰዓት ደርሷል። ቁርስ ሰዓት ደርሶ ቁርሴን ልበላ ነው። ያው ትናንት ቪዲዮ ስላላ ዛሬ ቪዲዮ ልላክላቸው ብዬ እኮ ነው የኔ ውዶች፣ የኔ ማሮች። እና ብናልጠጣት ወይስ ራሴን ልቅቅ ይበለኝ። ስራ ጨርሻለሁ እና መልካምነት ለራስ ነው። እኛው በእኛው እንተባበር፣ እኛው በእኛው እንረዳዳ። የመዳም ቅመሞች እኛው በእኛው እንረዳዳ። እውነቴን ነው የምላችሁ። ከሀሜት ከፖለቲካ ነፃ የሆነ መልካም መልካሙን ነገር እመኝላችኋለሁ። መልካም መልካሙን ነገር ቀጥሉ እሺ እህቶቼ፣ ወንድሞቼ። በዚህ ደግሞ በደላላ አትምጡ፣ በደላላ አትምጡ። ስልክ ቁጥር አለላችሁ፣ ደውሉልኝ። በመግረሽን እኔ የመጣሁበት መግረሽን ቁጥር ሰጣችኋለሁ። ለማታውቁ ልጆች ወንድም ሆነ ሴት መግረሽን ቁጥር አለ። ቢሮ አላቸው። አይከፈልም። መግረሽን ስትገቡ አይከፈልም፣ በጭራሽ አይከፈልም። ነፃ ነው የመጣን፣ ነፃ 5 አልከፈልኩም። እኔ ለሙዚካል እና ለምርመራ ብቻ ነው የከፈልኩኝ እንጂ አይከፈልም። አትክፈሉ። ለምን ለደላላ ትበላላችሁ? ሰሞኑን አሁን ወንዶቹ ሴቶቹ ደግሞ የሴት ደላላይም አለ እኮ። ወይ ጉድ! ይገርማል እኮ ሴቶቹም ለወንዶቹ እየበሉ አዲስ አበባ ላይ ማለት ነው። እና ጥንቃቄ አድርጉ እህቶች። አሁን ይኸውላችሁ ልጁ ብሬን ትመልስልኝ እያሉ እየተጨቃጨቁ ነበር ሚዲያ ላይ ማለት ነው። እና ጥንቃቄ እያደረጋችሁ እህቶች፣ ጥሩ አይደለም። አትምጡ። እውነቴን ነው የምላችሁ። ምክንያቱም በደላላ አትምጡ ነው እንጂ ኑ ስሩ። ስራማ ስሩ ኑ። ላኪን ስራ ከባድ ነው። እንደዚህ ነው። ብቻ አይራባችሁ፣ ብቻ አይራባችሁ እንጂ ስራ ከባድ ነው እንትን ነው እንዳትሉ እንጂ ኑ ቅመሷት። ኑ አሁን እኛ አረብ ሀገር ተቀምጠን ስታዩን ቀላል ነው የሚመስላችሁ አይደለ? አይደለም፣ በጣም ከባድ ነው ስራው። ግን ኑና ቅመሱት።